ናስቲ ማብራሪያ ስጥ። ስለዚህ ቤተክርስቲያን ማብራሪያ ስጥበት ና አንተ አላረስ ይሰራ ናና ይሄ በጅባጫ ይሆናልሽ። ይሄ ቁጣ አምባ ፋሲለደስ ይባላል። እንግዲህ ብዙም ታሪኩን ባላቀውም ይሄ ድሮ የተሰራ ቤተክርስቲያን ነበር። በቃ ታሪኩን ከማበላሽው ዝም ብዬ እንደው ላሳያችሁ ቤተክርስቲያኑን። ይሄ ድሮ መጀመሪያ ቤተክርስቲያኑ ይቺ ነበረች። መጀመሪያ ሲቆረቆር ይቺ ነበረች። ከዚህ ቤተክርስቲያን ነው ይቺ እዚህ ውስጥ ነበረ ጽላቱ ያለው። ከዚህ ተነስቶ አሁን ተሰርቶ ቤተክርስቲያኑ ይሄን አሁን አዲስ የተሰራ ቤተክርስቲያን ይሄን ይመስላል። እና አሁን ያለው ተራራ ላይ ተራራው እንዴት እንደማሳያችሁ ባላቀው በቃ ተራራ ላይ ነው ያለው። ግን አሁን ይቺ ዳገቷ የመጨረሻ ገደሏ ወደ ላይ ወጥተን የምናገኛት የተሰራችው ቤተክርስቲያን ናት። ይቺ እንግዲህ የድሮ ቤተክርስቲያን ናት። ያው ገደሉ የሚታያችሁ ከሆነ ይሄን ይመስላል። ጅው ያለ ነው። ይሄ ደግሞ ቤተልሔም ነው። በእርግጥ ሴት ልጅ ወደ ቤተልሔም አትሄድም፣ ግን ያው ለማሳየት ብዬ ነው በርቀት ሆኜ ነው እየቀረጽኩ ያለሁት። እና ይሄን ይመስላል አካባቢ ቤተክርስቲያኑ። እንደዚህ ላስጎብኛችሁና ከዛ ደግሞ የገደሉን የተራራውን እንትን ደግሞ አሳያችኋለሁ ቀስ እያልኩ እየወረድኩኝ። ይሄን ይመስላል። እዚህ ጋር መንፈስ የሚታደስበት ህይወት የሚገኝበት ቤተክርስቲያን ናት። ይቻ ሄዶሮ ቤተክርስቲያን እንግዲህ ትመስላለች። የምታምር መንፈስ ቅዱስ ያለባት በረከት ያለባት ሰላም ያለባት ናት ናት ቤተክርስቲያናችን። ሃይማኖቶች የኢትዮጵያ ኦርቶዶክስ ቤተክርስቲያናችን ትመስላለች። እና ያው አካባቢ ይሄ ነው። ይሄ ደግሞ ገዳም ስለሆነ የገዳማት ወይ መነኮሳት መኖሪያ ነው። ይሄ መነኮሳቶች የሚኖሩበት ነው። እዚህ ውስጥ ብዙ መነኩሴዎች አሉ። እና እንዴት ብዬ እንደማላችሁ አላውቅም። ይሄን ይመስላል። በቃ በጣም ደስ የሚል ህይወት ያለው ሰላም ያለው ነው። በቃ በአጠቃላይ ይሄን ይመስላል። ያው አንዳንድ ነገር የሚጎለው አለ። እንግዲህ የሚጎለውን ደግሞ እንግዲህ አቅም ያላችሁ ሰዎች መርዳት ማገዝ ለምትችሉ ማገዝ ትችላላችሁ። ባጭሩ ይሄን ይመስላል። እግዚአብሔር ሀገራችንን ሰላም ያርግልን፣ ህዝቡን ሰላም ያርገው። የኢትዮጵያ ኦርቶዶክስ ቤተክርስቲያንን እግዚአብሔር ይጠብቅልን፣ ሰላም ያርገን። እግዚአብሔር በሰላም ያገናኘን። መታችሁ ያላያችሁ ይሄን በረከት እንድታዩ እግዚአብሔር ይርዳችሁ፣ ያግዛችሁ እላለሁኝ። ሁሉም ሰው እዚህ ቢመጣ አይምሮ ይታደሳል፣ ሰላም ነው ህይወቱ፣ ሁሉ ነገር የተስተካከለ ይመስላል። እግዚአብሔር ሰላም ያርገን።